ውድ አድማጮቻችን በቀጣይ ሙሳብ ኡመይር ወዳዘጋጀልን መጣጥፍ እናልፋለን። አብራችሁን ቆዩ። የእናታችን አይሻ ረዲየላሁ ዐንሃ ታሪክ መካ ላይ ከእናቷ ከኡሙ ሩማን እናም በጀነት ከተመሰከረላቸው ከታላቁ ሰሃቢ ከነብዩ ሰለላሁ ዐለይሂ ወሰለም የቅርብ ወዳጅና ባልደረባ ከአባቷ ከአቡበክር ስዲቅ ረዲየላሁ ዐንሁ ተወለደች። በእስላም ብርሃን ባጌጠው ቤትም በመልካም እንክብካቤ በእስላማዊ አስተዳደግና በጥሩ ስነ ምግባር ተኮትኩታ አደገች። ያ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ውድ ባልተቤታቸውን ኸዲጃን ረዲየላሁ ዐንሃን በሞት አጥተው በሐዘን የተቆራመዱበት ጊዜ ነበር። ያኔ ነው ኸውላ ቢንት ሐኪም የዑስማን ቢን መዝዑን ባለቤት የሆነችው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣችና ጠየቀቻቸው። አንቱ የአላህ መልእክተኛ ሆይ አያገቡም እንዴ? ነብዩ ሰለላሁ ዐለይሂ ወሰለም መለሱ፣ ማንን ያ ኸውላ? ኸውላም ቀጠለች፣ ከፈለጉ ልጃገረድ ካሻውት ደግሞ ትልቅ። ነብዩ ሰለላሁ ዐለይሂ ወሰለም ከልጃገረድ አሏት። ኸውላም ከፍጡራን ሁሉ አንተ ዘንድ የተወደደውን ሰው ልጅ አይሻ ቢንት አቡበከርን አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም በኸውላ ምርጫ ተስማሙ። መልእክት እንድታደርስላቸው ወደ አቡበክር ቤት ላኳት። ኸውላ ይህንን ክስተት ስትተርክ እንዲህ ትቀጥላለች። ወደ አቡበክር ቤት ሄድኩኝ። የአይሻን እናት ኡሙ ሩማንን አገኘኋቸው። እንዲህም አልኳት፣ ኡሙ ሩማን ሆይ አላህ እንዴት አይነት ጥሩ ነገርና በረከትን ሰጣችሁ። ኡሙ ሩማንም ምንድነው እሱ አለችኝ። እኔም ሐቢቢል ሙስጠፋ ሰለላሁ ዐለይሂ ወሰለም አይሻን እንዳጭላቸው ልከውኛል አልኳት። ከዛ ሰይድና አቡበከር ይመጣልና ቆይ ብላ አስጠበቀች። አቡበከር ረዲየላሁ ዐንሁ ሲመጡ አላህ እንዴት ያለ ጥሩ ነገር በረከትን ሰጣችሁ አልኳት። ምንድነው እሱ አሉ። ነብዩ ሰለላሁ ዐለይሂ ወሰለም አይሻን እንዳጭላቸው ልከውኛል አልኳቸው። ይሄኔ አቡበከር ልጄ ገና ነች ብለው አልተደረደሩም። እንዴት አስችሏቸው በነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ላይ ይደረደራሉ? ይልቁንስ በደስታ ፈነደቁ፣ በጥያቄውም ተስማሙ። አላህም ሱብሓነሁ ወተዓላ ይህን የነብዩ ሰለላሁ ዐለይሂ ወሰለም ምርጫ ጠነከረላቸው። በህልማቸው አይሻን ረዲየላሁ ዐንሃን በተዋበ መልኩ ተመለከቷት። አይሻ ስለ ሁኔታው ስትናገር እንዲህ ትላለች፣ ነብዩ ሰለላሁ ዐለይሂ ወሰለም ሶስት ጊዜ በህልሜ አይቼሻለሁ አሉኝ። መላእክቱ በአማረ ሐር አድርጎ ይህች አንተ ሚስት ነች ይለኛል። ግለጥ አድርጌ ሳይ አንቺ ነሽ። ይህን ሲነግሯት ምንኛ ተደሰት ይሆን? የባሏ ምርጫ በመለኮታዊ ራእይ ሲደገፍ ያውም ይህች አንተ ሚስት ነች ብሎ አላህ ሱብሓነሁ ወተዓላ ስለሷ መግለጹን ስትሰማ ምን ያህል ይሆን ደስታዋ? ምንስ ይሰማት ይሆን? ሐቢቢል ሙስጠፋ ሰለዋቱ ረቢ ወሰላሙ ዐለይሂ አይሻን እንዳጩ ወዲያው አግብተው ወደ ቤት አላስገቧትም። ይልቁንስ እስክትደርስ ድረስ አባቷ ቤት እንድትቆይ ያደረጉ። እናቷን ደና አርገሽ ያዥልኝ ይሉ ነበር። ደጋግመው መዘየር ያበዙ ነበር። ምክንያቱም መውደድ ነዋ። ነገሩ እንዲህ ያለ የመካ ካዲያ በሙስሊሞች ላይ የሚያደርሱት በደል አየለ። ወር
አይሻ ረዲየላሁ ዐንሃ ወደ ነብያት አለቃ ሰለላሁ ዐለይሂ ወሰለም ቤት መግቢያዋ ይደረሰው እናቷና ሌሎችም ለሰርጓ ያሰናዷት ጀመር። አስማ ቢንት የዚድ ረዲየላሁ ዐንሃ ከሷባት አንዷ ነበረች። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ይዛት ገባች። ነብዩ ሰለላሁ ዐለይሂ ወሰለም ከጎኗ ቁጭ አሉ። ከያዙት ወተተወኖቹና ለአይሻ ሰጧት። እሷ ግን አፍራ አንገቷን ደፋች። አስማ ተቆጣቻትና ተቀብላ እንድትጠጣ ነገረቻት። አይሻም ተቀብላ ፉታለች። ተመልከች እህቴ፣ አይናፋርነቷን እንዳሁኑ ሴቶች በሰርጓ ቀን ልትደለቅ ልትጨፈር እስክስታ ልትወርድ ቀርቶ አንገቷን እንኳን ቀና ማድረግ አልደፈረችም ነበር። የአቡበከር ልጅ የነብዩ ሰለላሁ ዐለይሂ ወሰለም ባልተቤት ያንቺ እናት አይሻ ረዲየላሁ ዐንሃ በሰርቋ ቀን ግመል አልታረደም፣ በሬም አልተጣለ፣ አረፍየልም ቢሆን በሳህን የቀረበ ምግብ እንጂ። ነብዩ ሰለላሁ ዐለይሂ ወሰለም ጋር ስትገባ ምቹ አልጋ የተሟላ ቤት አልጠበቃትም። ደከም ያለ ፍራሽ፣ አነስተኛ ዕቃዎች። በቃ እሷ ነብዩን ሰለላሁ ዐለይሂ ወሰለም አግኝታለች። ታዲያ ሌላ ምን ትፈልጋለች? መህሯን ጠይቀሻል? ስንት ቢሆን ጥሩ ነው? 500 ዲርሃም። የአይሻ ቤተሰቦች ለልጃችን ጥሎሽ ለኛም ስጦታ ብለው ግብግብ አልፈጠሩ። እንዴት ሳይደገስ እንዴት ሳይበላ ብለው ቡራ ከረዩ አላሉ። ዲኑ አጠንክሯቸዋል። አስቢ፣ ያገባችሁ እኮ ወደ 7 ሰማይ ያረገ ነብይ ነው። እሷ እኮ ከቁረይሽ ያውም ከነብያት ቀጥሎ በኢማኑ ተስተካካይ ከሌለው ከአቡበክር ስዲቅ የተገኘች ነች። ግን ኢማን እንዲህ ነው። ዛሬ የወደፊት የትዳር አጋራችሁን አሊያም በቅርብ የምታገባ ዘመድ ጓደኛችሁን ባል በተለያዩ ወጪዎች ቁም ስቅል የሚያሳጡ ሰዎች እዚህ ጋር በእናታችን አይሻ ታሪክ ሊመከሩ ይገባል። መህር መስሎ የማይታያቸው ቆም ሊሉ ይገባል። ትዳር የትዳር ደስታ በገንዘብ አሊያም በቁሳቁስ ብዛት የሚገኝ አይደለም፣ በኢማን እንጂ። ዲን ካለ ሁሉም ነገር አለ። ለዚህም ነበር እና አይሻ ህይወታቸው በፍቅር የተሞላ ነበር፣ ኢማን ሞልቶ የተትረፈረፈበት ነበርና ነብዩ ሰለላሁ ዐለይሂ ወሰለም ስለሱ አንስተው አይጠግቡም። ከሴቶች ሁሉ የምወደው አይሻን ነው እስኪሉ ድረስ አይሻ ጠጥታ ያስቀመጠችው ኩባያ ዳግም ነብዩ ሰለላሁ ዐለይሂ ወሰለም መጠጫ ነበር። የሷ ከንፈር ያረፈበትን ፈልገው ይጠጡበት ነበር። ያ ረህማን እህቴ፣ ይህን የመሰለ ፍቅር ማግኘት አትሽምን? ወዶሽን ስፍስፍ እንግብግብ የሚልልሽ የትዳር አጋር አትመኝምን? አታስቢ፣ ብቻ አንቺ ዲንሽን አጥብቀሽ ያዢ። ከዛ እየከነፈ ይመጣል፣ የት ያመልጣል። አንቺ ለአላህ ብለሽ ዲነኛ ሁኚ በቃ። ግን እኮ እናትሽ እንዲህ በፍቅር ስትኖር ችግሮችም አልተለያትም ነበር። ፈተናዎች ተፈራርቀውባታል። ግን ጽኑ ነበረች። ዓላማዋ ጀነት እንጂ ዱንያ አልነበረምና አልተበገረችም። በቤቷ የሚበስል ምግብ ባለመኖሩ ለወራት እሳት ሳይነድ ያልፍ ነበር። የገብስ ቂጣ እንጂ የሚላስ የሚቀመስ እስኪጠፋ የሚቸገሩ ነበር። አንዳንዴማ ባስ ሲል ተምርና ውሃ ብቻ እየተጠቀሙ ያሳልፋሉ። አይሻ እንደ ዛሬው በሰፊ ቤት በቅምጥል ህይወት አልኖረችም። ጀነትን እያለመች ከውድ ባለቤቷ ጋር በችግር አሳለፈች እንጂ።
ቢሆንም ይሄ ችግሯ ደስታዋን አልቀነሰባትም ነበር። አረ እንደውም ፍቅር ጨመረላት እንጂ። ዛሬ ስንቶች በቪላ ቤቶች በተሟላ የቤት ዕቃ በተሰረፈረፈ ሀብት ተከበው ደስታ ማግኘት ሲሳናቸው በበሽታ ሲወረሩ በጭንቅ ሲወጠሩ ጭራሽ ተፈጥሯዊውን እንቅልፍ እንኳን ሲያጡ እያየን ነው። ከነሱ ሊነጻጸሩ የማይችሉ የዕለት ጉርስ እንኳን የሌላቸው ምስኪኖች ነገር ግን የኢማን ሀብት የሞላቸው ቆሎ ቆርጥመው በውሃ ወራርደው በፍቅር ሲዋኙ እናያለን። ይህ ነው የኢማን ፍሬ፣ የአይሻ የደስታ ምስጢር። እናም እህቴ ህይወትሽን፣ ዓላማሽን፣ ግብሽን በእናታችን አይሻን ሞዴል አድርገሽ ትቀርጪ ዘንድ የዛሬ መልእክቴ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።